ተከታታዮች በዛሬ ቪዲዮአችን እንዴት አድርጋችሁ ቴሌብር ሱፐር አፕን በከፈታችሁበት ሲም ካርድ ውጪ ወይም ደግሞ በዋይፋይ እንዴት አድርጋችሁ ሎጊን ማድረግ እንደምትችሉ እና መጠቀም እንደምትችሉ አሳያችኋለሁ። ቀጥታ ወደ ቪዲዮ ልውሰዳችሁ። የተከበራችሁ የፍለጋ ሚዲያ ተከታታዮች አሁን ወደ ቴሌብር ሱፐር አፕ አፕሊኬሽን እንገባለን። ከዚህ ከሰርች በተኑ ጋር ቴሌብር ብዬ እንደጻፍኩኝ ይመጣልኛል። ቴሌብር የሚለውን እጫነዋለሁ። ዘን ሞባይል ነምበራችን እዚህ ጋር እንሞላለን። ቴሌብር ሱፐር አፕ ወይም ደግሞ ቴሌብር አካውንት የከፈትንበትን ቁጥር እዚህ ጋር እንሞላለን። ቀጥለን ኔክስት እንለዋለን። ዘን ሶሪ ዋይፋይ ዩዜጅ ኢዝ ኖት አላውድ ዱሪንግ ሎጊን ተርን ኦን ዩር ሞባይል ዳታ ይለናል። ስለዚህ የቴሌብር አካውንት በከፈትንበት ስልክ ቁጥር ብቻ ነው ማለት ነው አሁን የሚሰራልን። በዋይፋይ ወይም ደግሞ በሌላ ሲም ካርድ ግን አይከፍትልንም ወይም አይሰራልንም ማለት ነው። ስለዚህ ይህን አክቲቭ ለማድረግ ክሎዝ ብላችሁ ትወጣላችሁ። ዘን ቴሌብር አካውንታችን የከፈትንበትን ሲም ካርድ ዳታ እንከፍተዋለን ማለት ነው። እንደዚህ ከከፈትን በኋላ ኔክስት እንለዋለን። ዘን ኢንተር ፒን ይለናል። ፒናችሁን ከዚህ ጋር ታስገባላችሁ ማለት ነው። ከአሁን በፊት የሰጣችሁትን የቴሌብር አካውንታችሁን ፓስዋርድ ከዚህ ጋር ትሞላላችሁ ማለት ነው። ዘን አካውንት እስከሚለው ትገባላችሁ። ከዚህ በመቀጠል አክሰስ ኦን ዋይፋይ የሚለውን ትጫናላችሁ። አክሰስ ኦን ዋይፋይ ዋይት ሊስት ሴቲንግ ብሎ ሁለት ምርጫዎችን ያመጣልናል። የመጀመሪያውን ምርጫ ኦልዌይስ ሳይጠይቀን አክቲቭ ሆኖ በሌላ ኢንተርኔት ወይም ደግሞ ዋይፋይ እንዲሰራልን ማድረግ እንችላለን ማለት ነው። ወይም ደግሞ ሁለተኛው ሴት ኤክስፓይሬሽን ዴት በሚለው መሙላት እንችላለን ማለት ነው። ይህ ማለት በኤክስፓይሬሽን ዴት ወይም ደግሞ ማለቂያ ቀኑ በተገደበለት ቀን ሞልተን እስከዛ ድረስ በሌላ ሰው ሲም ካርድ ወይም ደግሞ በዋይፋይ በማንኛውም ዋይፋይ መጠቀም እንድንችል እስከተገደበ ቀን ድረስ ማድረግ እንችላለን ማለት ነው። ስለዚህ አሁን ኦልዌይስ ሁሌም በዋይፋይ ወይም ደግሞ ባልተከፈተበት ሲም ካርድ ኢንተርኔት መጠቀም እንድንችል ኔክስት እንለዋለን ማለት ነው። ከዚህ በመቀጠል አይ ሃቭ ሪድ ኤንድ አክሴፕት ዘ ተርም ኤንድ ኮንዲሽን ፎር አክሰስ ኦን ዋይፋይ ይለናል። ስለዚህ ይህን አክሴፕት ታደርጉትና አክቲቬት ትሉታላችሁ። በሚገባ አክቲቬት አደረግን ማለት ነው። ስለዚህ አሁን እንደምታዩት ምን እናደርጋለን? እንመለስና የቴሌብር አካውንት የከፈትንበትን ሲም ካርድ እንዘጋና ዋይፋያችን እንከፍታለን። ልክ ዋይፋያችን እንደተገናኘልን ይህን የቴሌብር ሱፐር አፕ አፕሊኬሽን እንዘጋውና እንደ አዲስ እንከፍተዋለን ማለት ነው። ከዚህ ከሰርች በተኑ ጋር ቴሌብር ብዬ ስጽፍ ይመጣልኛል። ቴሌብር የሚለውን ነካና እንደዚህ ሲከፍትልኝ ሞባይል ቁጥር እዚህ ጋር እንድንሞላ ኢንፎርም ያደርገናል። ስለዚህ ከሞላን በኋላ ኔክስት እንለዋለን። ይኸው በምታዩት መንገድ በዋይፋያችን ይህን የቴሌብር አካውንት በቴሌብር ሱፐር አፕ ከፈተልን ማለት ነው። ስለዚህ ከዚህ ጋር የሚስጥር ቁጥራችን እዚህ እናስገባለን ማለት ነው። ይኸው እንደምታዩት ቴሌብር ሱፐር አፕ አካውንታችን በዋይፋያችን ከፍተን መጠቀም ጀመርን ማለት ነው። በዚህ መንገድ መጠቀም ትችላላችሁ። ውድ የቻናላችን ተከታታዮች ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ ስንጭ ኖቲፊኬሽን እንዲደርሳችሁ ቻናላችን ሳብስክራይብ አድርጉ፣ ቪዲዮአችን ላይክ አድርጉ፣ እንዲሁም ለዘመድ ጓደኞቻችሁ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ በሰላም ቆዩ።